አንዲት ትንሽ ልጅ በኒውዮርክ ብሮንክስ ውስጥ ከትሁት ቤተሰብ ተወለደች። ይህችም ልጅ ታላቅ ህልም ነበራት። ዓለም እንዲያውቃት በመድረክ ላይ እንደምትደምቅ ትመኝ ነበር። ብዙ ሰዎች ያ ህልም እንደማይሳካ ቢነግሯትም እሷ ጥረቷን አልተወችም። ታዲያ ዛሬ ላይ ጄኒፈር ሎፔዝ ወይም ጄሎ በሚል ስም በዓለም ሁሉ የምትታወቅ የሙዚቃ የፊልምና የቢዝነስ ኮከብ ሆናለች። እንግዲህ ይህች ሴት እንዴት እዚህ ደረጃ ላይ ደረሰች የሚለውን አብረን እንመለከታለን። ከልጅነት ህይወቷ ስንነሳ ጄኒፈር ሊን ሎፔዝ ሐምሌ 24 ቀን እንደ አውሮፓውያን አቆጣጠር በ1969 በኒውዮርክ ከተማ ብሮንክስ ውስጥ ተወለደች። ወላጆቿ ከፖርቶሪኮ የመጡ ስደተኞች ነበሩ። አባቷ ዴቪድ ሎፔዝ በኢንሹራንስ ዘርፍ ይሰራ ነበር። እናቷ ጓዳሎፖ ሮድሪጌዝ ደግሞ የቤተሰብ እንክብካቤን በብዛት ይወጣ ነበር። ቤተሰብ ብዙ ገንዘብ ባይኖረውም ልጆቻቸው እንዲማሩና ጥሩ ሰዎች እንዲሆኑ በጣም ይጥሩ ነበር። ጄኒፈር ከ3 እህቶቿ መካከል ሁለተኛም ልጅ ናት። ጄኒፈር ከ5 ዓመቷ ጀምሮ የዳንስና የዘፈን ትምህርት ትወስድ ነበር። በትምህርት ቤቷም በተለያዩ ዝግጅቶች ላይ ትሳተፍ ነበር። ያኔ የነበራት ህልም አንድ ቀን ታላቅ አርቲስት መሆን ነበር። ታዲያ የመጀመሪያ ፈተናዋ የጀመረው ወላጆቿ እንድትማርና መደበኛ ስራ እንድትሰራ ይፈልጉ ነበር። ነገር ግን የጥበብ ህይወትን መረጠች። ይህ ውሳኔ ቤተሰቧ ውስጥ አለመግባባትን ፈጠረ። በተወሰነ ጊዜ በዳንስ ስቱዲዮ ውስጥ እንኳን እየተኛች ህልሟን ለማሳካት ትታገል ነበር። በዚያ ወቅት የራሷ የሆነ ገንዘብ አልነበራትም። ነገር ግን ተስፋም አልቆረጠችም። ከብዙ መከራዎች በኋላ ኢን ሊቪንግ ከለር በተባለ የቴሌቪዥን ፕሮግራም ላይ ዳንሰኛ ሆና ተመረጠች። ይህ የህይወቷን አቅጣጫ የቀየረ ዕድል ነበር። ታዲያ በዚህ አጋጣሚ ብዙ ፕሮዲውሰሮችና የፊልም አዘጋጆች ችሎታዋን ማየት ጀመሩ። እንደ አውሮፓውያን አቆጣጠርም በ1997 በሴሌና ፊልም ውስጥ የታዋቂዋን ዘፋኝ ሴሌና ኮንታኒላን በመጫወት አስደናቂ ብቃቷን አሳየች። ይህ ፊልም በተመልካቾችና በተቾች ከፍተኛ ምስጋናን አገኘ። እሷም በሆሊውድ ውስጥ ከፍተኛ ደሞዝ ከሚያገኙ የላቲን ተዋናዮች አንዷ ሆነች። ከዚያ በኋላም አናኮንዳ፣ አውት ኦፍ ሳይት፣ ዘ ዌዲንግ ፕላነር፣ ሜድ ኢን ማንታናን፣ ማንስተር ኢን ሎ፣ ሃስለር እና ሜሪሚ በተባሉ ፊልሞች ላይ ተሳትፋ ታላቅ ስኬትን አገኘች። ጄሎ ወደ ሙዚቃ በማተኮር እንደ አውሮፓውያን አቆጣጠር በ1999 ኦን ዘ ሲክስ የተሰኘውን የመጀመሪያ የሙዚቃ አልበሟን ለቀቀች። ከዛ ውስጥም ኢፍ ዩ ሃድ ማይ ላቭ በአሜሪካና በዓለም አቀፍ ደረጃ ላይ በሚገኙ የሙዚቃ ዘርፎች ላይ አንደኛ ደረጃን አስገኝቶላታል። ከዚያ በኋላም ላቭ ዶንት ኮስት ሴቲንግ፣ ጄኒ ፍሮም ዘ ብሎክ፣ ጌት ራይት፣ ኦን ዘ ፍሎር፣ ዳንስ አጌን የተባሉ ዘፈኖችን ለመላው ዓለም አበርክታለች። በዚህም ተወዳጅነቷ እየጨመረ መጣ። በሙዚቃዋ ላይ የዳንስ፣ ፖፕ እና አር&ቢ ከላቲን ሙዚቃዎች ጋር በማዋሃድ የራሷን ዘይቤ ፈጥራለች። በፍቅር ህይወቷ ላይም የተለያዩ አጋጣሚዎች ተከስተውባታል። የጄኒፈር ሎፔዝ የግል ህይወት ሁልጊዜ የሚዲያ ትኩረት ነበር። በተለይም ከዘፋኙ ማርክ አንቶኒ ጋር ያደረገችው ጋብቻ እና የመንታ ልጆቻቸው ሁኔታ በብዙዎች ዘንድ የሚታወቁ ናቸው። ከዚያም ከተዋናይ ቤን አፍሌክ ጋር ግንኙነት መስርታ ከብዙ ዓመታት በኋላ ወደ ጋብቻ ቀየረችው። ይህም ጋብቻ ግን ሊቆይላት አልቻለም። ትዳሯም ፈረሰ። ይህም ቢሆን ጄኒፈር በሙያ ላይ ትኩረትን ቀጥላለች። ከመስፈንና ከትወና በተጨማሪ የፋሽን ምርቶች፣ ሽቶዎች፣ የውበት ምርቶችና የፕሮዳክሽን ኩባንያዎችን በማቋቋም የተሳካ ነጋዴ ወይም እሳት የላሰች ነጋዴ ሆናለች። የጄሎ የሀብት መጠን በመቶዎች ሚሊዮን ዶላር የሚገመት ሲሆን በዓለም ከፍተኛ ገቢ ከሚያስገኙ ዝነኞች መካከል አንዷ እንድትሆን አድርጓታል። ወደ አስገራሚ ሁኔታዎች ስንመለስ ጄሎ የሚለው ቅጽል ስም ዓለም አቀፍ ብራንድ ሆኗል። ከ80 ሚሊዮን በላይ የሙዚቃ ቅጂዎች ሸጣለች። የአውሮፓውያን አቆጣጠር በ2013 በሆሊውድ የዝና ጎዳና ወይም ሆሊውድ ዎክ ኦፍ ፌም ላይ የራሷ ጽሑፍ ያለበት ኮከብ ወይም ስታር ተሰጥቷታል።
የአውሮፓውያን አቆጣጠር በ2020 የሱፐር ቦል የእረፍት ጊዜ ትርኢት ላይ ከሻኪራ ጋር በማቅረብ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾችን አስደንቃለች። በመጨረሻ የጄኒፈር ሎፔዝ ሕይወት አንድ ትልቅ ትምህርት ይሰጠናል። ህልም ካለ በትጋት ከሰራ እና ፈተናዎች ፊት ካልተሸነፍ ወደ ትልቅ ስኬት መድረስ ይቻላል። ጄኒፈር ሎፔዝ ከዳንሰኝነት ጀምራ የዓለም አቀፍ ሙዚቃ፣ የፊልምና የቢዝነስ ምልክት ሆናለች። ይህ ቪዲዮ ከወደዳችሁት ላይክ ያድርጉ። ቻናሉንም ሰብስክራይብ በማድረግ በቀጣይ ታዋቂ ባዮግራፊ ማን እንዲሆንላችሁ እንደምትፈልጉ በአስተያየት መስጫ ውስጥ ይጻፉልን። ስለተከታተላችሁ እናመሰግናለን። ይህ ቢኬ ኢንተርቴይንመንት ነው። አንዲት ትንሽ ልጅ በኒውዮርክ ብሮንክስ ውስጥ ከትሁት ቤተሰብ ተወለደች። ይህችም ልጅ ታላቅ ህልም ነበራት። ዓለም እንዲያውቃት በመድረክ ላይ እንደምትደምቅ ትመኝ ነበር። ብዙ ሰዎች ያ ህልም እንደማይሳካ ቢነግሯትም እሷ ጥረቷን አልተወችም። ታዲያ ዛሬ ላይ ጄኒፈር ሎፔዝ ወይም ጄሎ በሚል ስም በዓለም ሁሉ የምትታወቅ የሙዚቃ፣ የፊልምና የቢዝነስ ኮከብ ሆናለች። እንግዲህ ይህች ሴት እንዴት እዚህ ደረጃ ላይ ደረሰች የሚለውን አብረን እንመለከታለን። ከልጅነት ህይወቷ ስንነሳ ጄኒፈር ሊን ሎፔዝ ሐምሌ 24 ቀን እንደ አውሮፓውያን አቆጣጠር በ1969 በኒውዮርክ ከተማ ብሮንክስ ውስጥ ተወለደች። ወላጆቿ ከፖርቶሪኮ የመጡ ስደተኞች ነበሩ። አባቷ ዴቪድ ሎፔዝ በኢንሹራንስ ዘርፍ ይሰራ ነበር። እናቷ ጓዳሎፖ ሮድሪጌዝ ደግሞ የቤተሰብ እንክብካቤን በብዛት ይወጣ ነበር። ቤተሰብ ብዙ ገንዘብ ባይኖረውም ልጆቻቸው እንዲማሩና ጥሩ ሰዎች እንዲሆኑ በጣም ይጥሩ ነበር። ጄኒፈር ከ3 እህቶቿ መካከል ሁለተኛም ልጅ ናት። ጄኒፈር ከ5 ዓመቷ ጀምሮ የዳንስና የዘፈን ትምህርት ትወስድ ነበር። በትምህርት ቤቷም በተለያዩ ዝግጅቶች ላይ ትሳተፍ ነበር። ያኔ የነበራት ህልም አንድ ቀን ታላቅ አርቲስት መሆን ነበር። ታዲያ የመጀመሪያ ፈተናዋ የጀመረው ወላጆቿ እንድትማርና መደበኛ ስራ እንድትሰራ ይፈልጉ ነበር። ነገር ግን የጥበብ ህይወትን መረጠች። ይህ ውሳኔ ቤተሰቧ ውስጥ አለመግባባትን ፈጠረ። በተወሰነ ጊዜ በዳንስ ስቱዲዮ ውስጥ እንኳን እየተኛች ህልሟን ለማሳካት ትታገል ነበር። በዚያ ወቅት የራሷ የሆነ ገንዘብ አልነበራትም። ነገር ግን ተስፋም አልቆረጠችም። ከብዙ መከራዎች በኋላ ኢን ሊቪንግ ከለር በተባለ የቴሌቪዥን ፕሮግራም ላይ ዳንሰኛ ሆና ተመረጠች። ይህ የህይወቷን አቅጣጫ የቀየረ ዕድል ነበር። ታዲያ በዚህ አጋጣሚ ብዙ ፕሮዲውሰሮችና የፊልም አዘጋጆች ችሎታዋን ማየት ጀመሩ። እንደ አውሮፓውያን አቆጣጠርም በ1997 በሴሌና ፊልም ውስጥ የታዋቂዋን ዘፋኝ ሴሌና ኮንታኒላን በመጫወት አስደናቂ ብቃቷን አሳየች። ይህ ፊልም በተመልካቾችና በተቾች ከፍተኛ ምስጋናን አገኘ። እሷም በሆሊውድ ውስጥ ከፍተኛ ደሞዝ ከሚያገኙ የላቲን ተዋናዮች አንዷ ሆነች። ከዚያ በኋላም አናኮንዳ፣ አውት ኦፍ ሳይት፣ ዘ ዌዲንግ ፕላነር፣ ሜድ ኢን ማንታናን፣ ማንስተር ኢን ሎ፣ ሃስለር እና ሜሪ ሚ በተባሉ ፊልሞች ላይ ተሳትፋ ታላቅ ስኬትን አገኘች። ጄሎ ወደ ሙዚቃ በማተኮር እንደ አውሮፓውያን አቆጣጠር በ1999 ኦን ዘ 6 የተሰኘውን የመጀመሪያ የሙዚቃ አልበሟን ለቀቀች። ከዛ ውስጥም ኢፍ ዩ ሃድ ማይ ላቭ በአሜሪካና በዓለም አቀፍ ደረጃ ላይ በሚገኙ የሙዚቃ ዘርፎች ላይ አንደኛ ደረጃን አስገኝቶላታል። ከዚያ በኋላም ላቭ ዶንት ኮስት ኤቲንግ፣ ጄኒ ፍሮም ዘ ብሎክ፣ ጌት ራይት፣ ኦን ዘ ፍሎር፣ ዳንስ አጌን የተባሉ ዘፈኖችን በመላው ዓለም አበርክታለች። በዚህም ተወዳጅነቷ እየጨመረ መጣ። በሙዚቃዋ ላይ የዳንስ፣ ፖፕ እና አር&ቢ ከላቲን ሙዚቃዎች ጋር በማዋሃድ የራሷን ዘይቤ ፈጥራለች። በፍቅር ህይወቷ ላይም የተለያዩ አጋጣሚዎች ተከስተውባታል። የጄኒፈር ሎፔዝ የግል ህይወት ሁልጊዜ የሚዲያ ትኩረት ነበር። በተለይም ከዘፋኙ ማርክ አንቶኒ ጋር ያደረገችው ጋብቻ እና የመንታ ልጆቻቸው ሁኔታ በብዙዎች ዘንድ የሚታወቁ ናቸው። ከዚያም ከተዋናይ ቤን አፍሌክ ጋር ግንኙነት
መስርታ ከብዙ ዓመታት በኋላ ወደ ጋብቻ ቀየረችው። ይህም ጋብቻ ግን ሊቆይላት አልቻለም። ትዳሯም ፈረሰ። ይህም ቢሆን ጄኒፈር በሙያ ላይ ትኩረትን ቀጥላለች። ከመዝፈንና ከትወና በተጨማሪ የፋሽን ምርቶች፣ ሽቶዎች፣ የውበት ምርቶችና የፕሮዳክሽን ኩባንያዎችን በማቋቋም የተሳካ ነጋዴ ወይም እሳት የላሰች ነጋዴ ሆናለች። የጄሎ የሀብት መጠን በመቶዎች ሚሊዮን ዶላር የሚገመት ሲሆን በዓለም ከፍተኛ ገቢ ከሚያስገኙ ዝነኞች መካከል አንዷ እንድትሆን አድርጓታል። ወደ አስገራሚ ሁኔታዎች ስንመለስ ጄሎ የሚለው ቅጽል ስም ዓለም አቀፍ ብራንድ ሆኗል። ከ80 ሚሊዮን በላይ የሙዚቃ ግዢዎች ሸጣለች። የአውሮፓውያን አቆጣጠር በ2013 በሆሊውድ የዝና ጎዳና ወይም ሆሊውድ ዎክ ኦፍ ፌም ላይ የራሷ ጽሑፍ ያለበት ኮከብ ወይም ስታር ተሰጥቷታል። የአውሮፓውያን አቆጣጠር በ2020 የሱፐር ቦል የእረፍት ጊዜ ትርኢት ላይ ከሻኪራ ጋር በማቅረብ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾችን አስደንቃለች። በመጨረሻ የጄኒፈር ሎፔዝ ሕይወት አንድ ትልቅ ትምህርት ይሰጠናል። ህልም ካለ በትጋት ከሰራ እና ፈተናዎች ፊት ካልተሸነፍ ወደ ትልቅ ስኬት መድረስ ይቻላል። ጄኒፈር ሎፔዝ ከዳንሰኝነት ጀምራ የዓለም አቀፍ ሙዚቃ፣ የፊልምና የቢዝነስ ምልክት ሆናለች። ይህ ቪዲዮ ከወደዳችሁት ላይክ ያድርጉ። ቻናሉንም ሰብስክራይብ በማድረግ ለቀጣይ ታዋቂ ባዮግራፊ ማን እንዲሆንላችሁ እንደምትፈልጉ በአስተያየት መስጫ ውስጥ ይጻፉልን። ስለተከታተላችሁ እናመሰግናለን። ይህ ዊኬ ኢንተርቴይንመንት